ጫማ ነበር ማደርገው የምበለው የምጠጣው። እኔም ቤተሰቦቼ እናውቃለን ያሳለፍንበትን በጣም ከባድ ችግር ውስጥ ነበርኩ እና እኔና ባለቤቴ የምንኖርበት ቤት ውስጥ ፍራሽ ነበር የነበረ፣ ምንም ዕቃ አልነበረንም። በጣም እየሰጋው መጣሁ። እሰራለሁ፣ ገንዘቤ በረከት የለው። ብዙ ሰዎች የሚያውቁኝ ብዙ እንዳለኝ የተሻለ ኑሮ እንደምኖር ነበርና ከዛ በኋላ በጣም ጨነቀኝ። ጓደኞቼ ሁላ ማለት ምንም ስለሌለኝ በጊዜው ምንም የላትም ፍራሽ ነው ዘርግታ የምትኖረው ወደፊት ምንም ፊውቸር የላትም ብለው ሁሉም ጥለው የሚሄዱ ብቻዬን ቀረው። ቤተሰቦቼን ቤት ፈርሶባቸው ምን በለው ምን ጠጣው አልነበረም። ራሴን ለማጥፋት እርጉዞኜ ሁለቴ መድኃኒት ለመጠጣት ወጥቼ ኪዳነ ምሕረት እውነት ይሻላል ይሄ ይሻላል ብያትን መለስ ነበርና በጣም ያስጠላ ሁኔታ ውስጥ ነበርኩኝ። ታናሽ ወንድም አለኝና ወንድሜ እባክህን 500 ብር ከየትም ተበደረ ስጠኝ፣ ደጁ አልርገጥ ይስተካከላል ሁሉ ነገር፣ አንተ ብቻ 500 ብር ከየትም ፈልገህ ስጠኝ አልኩት እና የምር እውነት ትሄጃለሽ አለኝ። አዎ በቃ ከጓደኞቼ በታች ሆንኩኝ። የምሰራውም ሶሻል ሚዲያ ብዙም አልነበረ፣ ሁሉ ነገር በቃ ተዘብራርቆብኝ ነበርና ከዛ በኋላ 500 ብር አስታውሳለሁ ከየትም ተበድሮ አምጥቶ ሰጠኝና መጣው ደጇ። መጥቼ ማልቀስ ብቻ ነበረ። ደጇ ስረግጥ በጣም አለቀስኩኝ። ሆዴ ገብቶ ነበር። ብዙ ሰው ያቀኛል። የመጣው ሰዓትም እንዴት ቲክቶከሯ ልጅ አይደለች እንዴ ቲክቶክ ላይ እናቅሻለን ምናምን አለች። እኔ ግን ውስጤን እኔ ነበር ማውቀው። መብርሃን ሰዎች ምንም የላትም ብለው ተውኝ። መብርሃን ፍራይ ዘርግታ ነው የምትኖረው አሉኝ። የምትበላው አጣች አሉ። ጓደኞቼ ሁሉ ተለወጡብኝ። አንቺ ግን የቀረኝ በጣም ትንሽ ወር ነው፣ 2 ወር ቢሆን የቀረኝ። ኪዳነ ምሕረት ቤቴን ሙይ የምታረስበትን እህል ስጪኝ። በጣም የሰው ብድር ነበረብኝ፣ ብዙ ብድር፣ እሱን የምከፍልበትን አቅም ስጪኝ ብዬ አለቀስኩባት። ያንን ካደረግሽልኝ ልጄን ይዤ መጥቼ ደጅሽ ላይ ክርስትና አስነሳለሁ፣ ወጥቼ መሰክራለሁ አልኳት። ከዛ ተመለስኩኝ። ታውቃላችሁ ሶሻል ሚዲያ ላይ እንደዚህ አብረው መስራት የሚፈልጉ ሰዎች ካሉ አወራኋቸው። ኪዳነ ምሕረት ለእኔ የደረሰች አሁንም ለእናንተ ትድረስ። ሁሉ ነገር የተስተካከለ ወላዲተ አምላክ እንደ ሰው ትንሽ ነገር አይደለም የሰጠችኝ፣ በጣም ትልቅ ነገር። 10 ሳንቲም ያላወጣው ማስታወቂያ አስተዋውቂልን ብለው ድርጅቶች የ200,000 ብር ዕቃ የሚሰጡኝ ማርያምን ነው የምላቸው። 150,000 ብር ሶፋ እህሌን አስፈጨው፣ ልጄን አስመጥቼ ክርስትና አስነሳውና ከዛ በኋላ ደግሞ መብርሃን ለልጆቼ የሆነ ነገር እንደ ወጥቼ የምገባበት ከሰው ብድር ቤተሰብ ማልጠይቅበት እኔን ራሴን ችዬ ለሰው የምተርፍበት እንጀራ ስጪኝ፣ አሁን ይሄን አስተካክለሽልኛል ብዬ ክርስትናውንም 10 ብር ሳላወጣ መስክር ያለው ቲክቶክ ላይ አውጥቼ ኪዳነ ምሕረት ድል አድርጋ ደግሳ የ200,000 ብር ድግስ ነው የተደረገው። እኔ 10 ብር አላወጣሁም። እመቤቴ ነች የደገሰችው። ሰሚነሽ ኪዳነ ምሕረት ለእኔ የደረሰች ለእናንተም ትድረስ። እንጀራ ሰጥታኛለች። አሁን ኢቤስ ላይ ታቁኛላችሁ። አራዳ ቅዳሜ ላይ እሰራለሁ። ወላዲተ አምላክ ናት ይሄን ሁሉ ለእኔ ያደረገችው። እመቤቴ ለእናንተም ትስማችሁ። መብርሃን እናንተም እንደኔ ወጣችሁ የምትመሰክሩበትን እድል ትፍቀድላችሁ። ቀላል አይደለም ተአምሯ። ሰሚነሽ ኪዳነ ምሕረት በእኔ አንደበት የሚነገር አይደለም። ይሄንን አድርጋልኛለች። ከምሰራው ፕሮሞሽን ከሚያሰሩኝ ላይ ቃል ኪዳን በገባሁት መሰረት በገዳሙ አካውንት ሁሌ አስራቷን አወጣለሁ ከደሞዜም ላይ ማለት ነው። ምንም ነገር 10 ሳንቲም ላገኝ ለሰሚነሽ እሰጣለሁ። አሁንም ከሰራኋቸው ከእያንዳንዱ ከደሞዜም ማስታወቂያም ከሰራኋቸው ሰብስቤ ለመብራት